ሁሉን ያደረገው ማን ነው? አሜን። እሱ ብሏልና ሆኖም እሱ ተናግሯልና ጽናን ነው የሚላልና ይህ የእግዚአብሔር ስራ ነው፣ በዓይናችን ፊት ድንቅ ነው ይላል መጽሐፍ ቅዱስ። ክብር ለእግዚአብሔር ነው። ኒው ላይፍ ባይብል ኮሌጅ ከፕሬዚ ፕራክቲካል ቴዎሎጂካል ሊደርሺፕ ኮሌጅ ጋር በመተባበር በኢትዮጵያ 2011 ዓመተ ምህረት ላይ ሐዋሳ አጠገብ የምትገኘው ጥቁር ውሃ ከተማ ተቋቋመ። በ2015 ዓመተ ምህረት ደግሞ ወይም በ2015 ዓመተ ምህረት ደግሞ አዲስ አበባ ተጀምሮ በተለያየ ደረጃ እስከ ፒኤችዲ በተለያየ የትምህርት መስኮች ከቢኤ ከማስተርስ ዛሬም እንዳያችሁት እስከ ፒኤችዲ ድረስ እያስተማረ ቀጥሏል። በዚህ ኮሌጅ በትምህርት በቆየንባቸው ጊዜዎች የተነካንባቸው ነገሮች አሉ። ከሁሉ በላይ ክርስትና ተግባራዊ ሕይወት ስለሆነ በማንኛውም ቦታ በየትኛውም ጊዜ ሕይወታችን ተግባራዊ ሆኖ የዓለም ብርሃን የምድር ጨው እንዲያደርገን በጥልቀት አስተምረውናል፣ ተምረናል። ክብር ለእግዚአብሔር ነው። ሰዎች ብዙ ነገር ያምናሉ፣ ማመናቸውንም ይናገራሉ። ግርና ሶስቱ ነገሮች ፓራሌል አለመሆን ነው እንጂ ችግሩ የምናስበው የምንናገረው አክት የምናደርገው ሶስቱ ፓራሌል ከሄደ በክርስትናውም በሴኩላሩም ሕይወት ላይ ምድር ትጎበኛለች ማለት ነው። ክርስትናው ደግሞ ሴኩላሩም ወርልድ ተጽዕኖ ሊያደርግ የተላከ መልእክተኛ ነው። ከመሄዱ በፊት እዚህ ምድር ላይ የሚቆይበት ፐርፐዝ አለ፣ ኤግዚስት ያደረገበት ፐርፐዝ አለ። ያንን የሚኖርበት አንዱ መንገድ የሰማውን ይናገራል፣ የተናገረውን ያደርጋል። ያደረገው ደግሞ ሶስቱ አንድ ላይ በመሄዳቸው በሰዎች ሕይወት ላይ እግዚአብሔር ሕልውና ያለው ነገር ስራ መስራት ይቻላል። ይሄንን ነው ያስተማረው። እንግዲህ ድርጊት ሆኖ ያው ችግሩ ሰዎች የተናገሩትን በድርጊት መግለጽ ላይ ነው እና ሆኖ በመገኘት ላይ ነው ችግሩ። ይህንን በክርስቲያንም ዓለም በክርስትና ከክርስትና ውጭ ባለውም ዓለም እናያለን። የያዕቆብ መልእክት 1:22 ላይ ቃሉ የምታደርጉ ነው እንጂ ራሳችሁን ያሳታችሁ የምትሰሙ ብቻ አትሆኑ ይላል። ይሄ መለኮታዊ ዲቫይን ኮንስቲቱሽን ነው። መለኮታዊ የእግዚአብሔር ቃል ምድር ላይ የምንኖርበት ህገ መንግስት ነው። ይሄንን ሆነነዋል የሚለውን እንድንፈትሽ ያደረገ ትምህርት ሰጥተውናል። በሌላ የመጽሐፍ ቅዱስ ክፍል ወይም ቃል ሉቃስ 6:46 ላይ ስለምን ጌታ ሆይ ጌታ ሆይ ትሉኛላችሁ የሚላችሁንም አታደርጉም ይላል። ጌታ ኢየሱስ ነው የተናገረው። ይሄ ምሰሶ የሆነ ቃል ነው ማለት ነው። ይህንን ዛሬም ጌታ ሊመጣ በቀረበበት ዘመን ላይ እያደረግነው ነው የሚለውን ለየራሳችን አሳይመንት እንውሰድ። ጌታ ሆይ ለምን ትላላችሁ እኔ የምለውን አታደርጉም ማለት ነው። ጌታ ኢየሱስ ራሱ በምድር ቆይታው የአብ አብሮነት ከእርሱ ጋር የሆነው ሰሚ ብቻ ሳይሆን አድራጊም ስለሆነ ነው። ስለነበረ ማንንም ሁሌም አድራጊ ነው፣ ኤቨር ሊቪንግ ስለሆነ። በዮሐንስ ወንጌል ምዕራፍ 8 ቁጥር 29 ላይ እንዲህ ይላል፣ የላከኝ ከእኔ ጋር ነው፣ እኔ ደስ የሚያሰኘው ዘወትር አደርጋለሁ፣ አብ ለብቻ አይተወኝም አላቸው። ፕሪኮንዲሽናል ኮንዲሽናል። አብ ለብቻ አይተወኝም ያለው እሱ መሆን የሚገባው ስለሆነ ነው እንጂ እንዲሁ ባይ ዲፎልት የሚሆን ነገር የለም ማለት ነው። ክርስትና ሕይወት ነው ማለት ክርስቶስን መኖር ሊቪንግ ዘ ላይፍ ኦፍ ክራይስት። ይሄ በምድራችን ላይ እንዲበዛ ገብቶ ውስጣችን የገባ ነገር አለ። በዚህ ኮሌጅ በቆየንባቸው ጊዜዎች ይህንኑ ተግባራዊ ሕይወት በምድራችን እያሰፋ እንድንሄድ ጌታ ይርዳን። አሜን። የጥቁር ውሃው ኮሌጅ ህንፃው እየተሰራ ነው። ኮሌጅ በሚመጥን መልኩ ደግሞ ላይብረሪውም እየተደራጀ ነው ያለው። ስለዚህ በምድራችን በተግባራዊ ሕይወት ያለውን ክርስትና እንዲሰፋ አሁን ካላቸው ትጋት የበለጠ እንዲተጉ በፍሬያቸው ምድር እንዲሞሉ ልንጸልላቸው ይገባል። የዓለምን ዊዝደም የሚዩት የዓለም ዊዝደም በሙሉ ከእግዚአብሔር ዊዝደም ከእግዚአብሔር ጥበብ ወጥቶ ነው የራሳቸውን ነገር አልብሰውት አደረጉት እንጂ የጥበቡ መጀመሪያ እግዚአብሔር እሱ ራሱ የጥበብ ባንክ የሆነውን ቃል ሰጥቶናል። ያንን ቃል እንድንኖርበትና በዓለም ያለው በክርስቶስ ማይል ዓለምን መኮነን የምንችልበትን መገሰጽ የምንችልበትን ሕይወታችን አሳይተን የምንኖርበትን ሕይወት እግዚአብሔር እንዲያበዛልን እነሱም እንዲተጉ ምድሪቱን
ከዛም በላይ ባሻገር በአፍሪካ በሌሎችም ተግባራዊ የሆነ እግዚአብሔር ህልውና ይዞን ይሄዳልና እግዚአብሔር እኛ በመኖርበት አኗኗሮችን አይቶ ነው ህልውናው በእኛ ላይ የሚገለጠው። ለምድራችን በፍጻሜ ዘመን ላይ ጀመሪያ ያልጨረሰችውን ስራ ከኢትዮጵያ ጃንደረባ ጀምሮ ተጀምሮ ተንጠልጥሎ ያለ የተሰጣትን አሳይሜንት ያልተወጣቸዋል ያንን እንድትወጣ ለአዌከኒንግ ለሚመጣው ታላቅ ሪቫይቫል እንዲያዘጋጁ እግዚአብሔር እንዲረዳቸው እንጸልይላቸው። እኛም እንጸልይላቸዋለን። ከጎናችሁ ነን። እግዚአብሔር ይባርካችሁ። አመሰግናለሁ።